ብዙዎች መክሊታችሁን ፈልጋችሁ አግኙ ይሏችኋል፣ ግን እንዴት እንደሚገኝ የሚናገር ሰው ከተፍቲንጉ ቢዝነስ በኋላ የሆነ አትችልም አሁን ብጀምር አይሳካልህም የሚል የሆነ ተስፋ መቁረጥ ስሜት ውስጥ ገብቼ ነው። በኋላ አንድ ቀን ቲክቶክ ላይ የሆነ ሸምገል ያሉ ፈረንጅ ቢዝነስ ለብር ብላችሁ የምትጀምሩ ከሆነ ይከስራል፣ ታው ትክክል፣ ነገር ግን ፓሽኔት በሆናችሁበት ነገር ላይ ቢዝነስ ብመሰርቱ የዛኔ ስኬታማ መሆን በጣም ቀላል ነው ይላል። ያው ቃል በቃል እንደዚህ ቢሆንም ግን ሐሳቡ ይሄ እሱን ከሰማው በኋላ በቃ ናው አንተ ፓሽኔት በት ነገር ምንድነው ብዬ መፈለግ ጀመርኩ። በዚህ ሐሳብ ውስጥ ሆኜ ቀናቶች ካለፉ በኋላ የሆነ ነገር ትዝ አለኝ። 8ኛ ክፍል ሆኜ ናው ምንድነው መሆን የምትፈልገው ሲባል ሀብታም እንዴት ተብዬ ስጠየቅ ደግሞ ቢዝነሶችን ትርፋማ ለማድረግ ዌብሳይት እና ማርኬቲንግ በመስራት ብዬ ነበር የምመልሰው። አንድ ነገር መጥቶ ልክክ ሲል የሚሰማችሁ ስሜት የሆነ አሃ የሚያስብለው ስሜት የለም፣ አገኘሁት። ስለዚህ ከዛ በኋላ ማርኬቲንግ መማር ጀመርኩ። ሪል ማርኬቲንግ፣ የተለያዩ ኮርሶችን፣ ቪዲዮዎችን፣ መጽሐፎችን ማገላበጥ ሆነ ስራ። አንድ አመት ወስጄ የተማርኩትን ነገር እንዳለ ፕራክቲስ ማድረግ ጀመርኩ እና ከዚህ ሁሉ ጊዜያት በኋላ የራሴን ማርኬቲንግ ኤጀንሲ መሰረትኩ። ማሲንቆ ማርት 22 ዓመቴ። ይሄንን ስራ ለትርፍ አይደለም የሚሰራው ለለውጥ እንጂ። አንዳንድ ጊዜ መክሊታችሁን ብዙ በመውደቅና በመነሳት ውስጥ ታገኙታላችሁ። እኔ ግን ወደ ኋላ ወደ ልጅነቴ በመመለስ ነው ያገኘሁት። ለካ ሁሌም ከኔ ጋር ነበር። ደግሞ ገና ይሄ ጅማሬው ነው። ቴንክ